ኤቢ አጋዣቸውን ዳጣን ከዚህ ከቤት ውስጥ አማረን ማባረር አለብን አለቻት። አጋዣቸው ግን በጭራሽ ዳጣ በጣም ጥሩ ልጅ ናት፣ እንዴት ነው የምናባረራት? ምን አድርጋሽ ነው ግን? ለምንድን ነው እንደዚህ ያልሽው? ስትላት አይ በቃ እሷ ከመጣች ጀምሮ ቤቱ ምንም አይነት ሰላም አላገኝም። እኔም ደግሞ የምፈልገውን ነገር ማድረግ ወይም ደግሞ ማግኘት አልቻልኩም እሷ እዚህ ቤት ስላለች። ስለዚህ ምን ታደርጊያለሽ መሰለሽ? በተደጋጋሚ ሽሮ እየሰራሽ ጨውን ብዝት እያደረግሽ ስጫት። ከዛ በኋላ ይሄ ህይወት ሲመራት ከቤታችን ጥርግ ብላ ትወጣልናለች አለቻት። አጋዣቸው ግን በጭራሽ ዳጣ በጣም ጥሩ ልጅ ናት፣ እዚህ ቤት ከመጣይ ጀምሮ ራሱ ቤቱ ሁላ ድምቅምቅ ነው ያለው። ስለዚህ ይህን ነገር ማድረግ አልችልም ብላ ነበር የመለሰችላት። ኤቢ አጋዣቸውን ስትመልስላት ቆይ ግን ምን አድርጋልሽ ነው? አበላችሽ፣ አጠጣችሽ፣ ልብስ ገዛችልሽ? ለምንድን ነው ለእሷ ይህንን ያክል ጠበቃ የምትቆሚው? ትላታለች። ሰራተኛቸው አጋዣቸው ማለት ነው። አይ የሰው ልጅ እኮ አንድ ነገር ስለገዛልሽ ስለሰጠሽ አይደለም፣ ለሰው ጥሩ አስተሳሰብ ካለው ጥሩ አመለካከት ካለው ያ ሰው መወደድ አለበት። እና ዳጣ ደግሞ በጣም የምትወደድ ልጅ ናት። እኔ ምልሽ ግን አንቺ ይህንን ያክል እንደዚህ ጥምድ አድርገሽ ያያሻት ከናታን ጋር ያላትን ቀረቤት አይተሽ ነው አይደል? አለቻት። ከፈለገች አዝለው መዞር ትችላለች፣ እኔ ስለ ናታን ምን አገባኝ አለች፣ ልክ እንደማይቀና ሰው ሆና። ግን ደግሞ ኤቢ በጣም ነው የቀናችው ናታንና ዳጣ አንድ ላይ ስለሆኑ ማለት ነው። እና ታዲያ እሺ ለምንድን ነው እንደዚህ የጠላሻት? እሷ እኮ ጨዋታ፣ ቀልድ፣ መሳቅ ስለምትወድ እንጂ ልክ አንቺ እንደምታስቢው ናታን በሌላ መልኩ በሌላ መንገድ እሱን ቀርበው አይደለም ወይም ፈልገው አይደለም። ስለዚህ አንቺ ከናታን ጋር ያለሽን ቀረቤታ ቀጥይበት፣ እሷም ከሱ ጋር ትሆን ትጫወታለች። ደስ የምትል ልጅ ፈታ ያለች ልጅ ናት። እናም በቃ ቤት ውስጥ ሰላም ማውረድ ያለባችሁ እያለች አጋዣቸው ትመክራታለች። ኤቢ ግን በዚህ ነገር ምንም አልተስማማችም። ከዚህ ከቤት ውስጥ የምትሄድበትን ሰበብ እየፈለገች ነው። በባለፈው እንዳያችኋት ጌጣጌጦቹን እንዳለ ደብቃ እሷ ናት የወሰደችው ለማስባል። ግን ደግሞ መጨረሻ ላይ እራሷ እንደወሰደች እና እንደደበቀች አባትየው ደረሰበት። እሷንም ላለማስጠቆር ብሎ እኔ ቁምሳጥኔ ውስጥ አድርጌ ቆልፌበት ረስቸው ነው ብሎ ለሚስቱ ዋሸ። ይህንን ሁሉ የሚያደርገው እናትና ልጅ እንዳይጣሉ ብሎ ነበረ። ግን እናትየዋም ባሌ ነው ቁምሳጥን ውስጥ ያደረገው ብላ አምና ተቀብላለች እና ዳጣንም እስከ ልጆቿ ይቅርታ ጠይቃታለች። ዳጣም ደግሞ ዋናው ነገር የጠፋብሽ እቃ መገኘቱ ነው። እኔ እኮ እንዳልወሰድኩኝ ራሴ ጠንቅቄ ያውቃለሁኝ፣ እናም ይቅርታሽን ተቀብያለሁ ብላት ዳጣም አሁን ካለችበት ሴትዮ ጋር ማለት ነው በደስታ እየኖረች ነበር ያለችው። ግን ኤቢ እያለች ዳጣ እዚህ ቤት ውስጥ ደስተኛ ሆና ትኖራለች ማለት ዘበት ነው። ምክንያቱም በዛ በዚህ እያለች ዳጣን ሰው እንዲጠላት እያደረገች ነው። አሁን እንግዲህ አጋዣቸውን ይህንን አይነት ምግብ ስጫት እያለች የምትለው ከዚህ ከቤት ውስጥ ጥርግ ብላ እንድትወጣ ስለፈለገች ነው። ዳጣም ደግሞ ባክሽን እኔ የመጣሁትኝ ወደ ቤታችሁ ሰው ናፍቆኝ ነው እንጂ ምግብ ናፍቆኝ አይደለም፣ እና በቃ ተወኝ፣ አንቺ ከናታን ጋር የምትፈልጊው ነገር ካለ ከሱ ጋር ሁኚ፣ እኔ ከፈለግሽ ተውልሻለሁ ብላታለች። ይህንን ስትላት ግን ልክ ናታንን እንደማይፈልገው ሰው ነው የምትሆነው ማለት ነው ኤቢ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዳጣ የሚለው ድራማ እንደቀጠለ ነው። በጣም ደስ የሚለው ተወዳጁ በቅርብ ተጀምሮ ሰው የወደደው ድራማ ማለት እንግዲህ የዳጣ ድራማ ነው። ዳጣን የምትወዱ ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በክብር በትህትና ጠይቃችኋለሁኝ። ዛሬስ ምን ተፈጠረ? ምን አዲስ ነገር አለ ካላችሁ እንግዲህ ኤቢ የማታመጣው ጉድ የለም። በባለፈው እንዳያችኋት ለእናትየዋ ዲኤንኤ መመርመር አለባችሁ ብላት ነበር እና እናትየዋ ይህንን ሀሳብ ደግሞ ከየት አምጥተሽ ነው ብላ ጮኻባት ነበረ። ዛሬ ደግሞ ይባሱ ነው ብላ ዳጣ አባትና እህቷን እንደሚመስሉ ለእናቷ ተናግራለች። እናም ደግሞ ሌላው እርምጃ ምንድን ነው? እኔማ በተኛችበት ፀጉሯን ቆርጬ ሐኪም ቤት ወስጄ አስመረምረዋለሁ። ስለዚህ ዲኤንኤው ከታየ በኋላ የማልጅ እንደሆነች ይታወቃል። በጭራሽ አባቴንና እህቴን በደንብ ነው የምትመስለው፣ እኔን ግን አትመስልም ብላ ለእናትየዋ ስታወራ፣ እናትየዋም ከዛሬ በኋላ እንደዚህ አይነት ወሬ ስታወሪ በሰማሽ ከቤቴ ውስጥ አባርርሻለሁ ብላ ብታስፈራራትም እሷ
ግን ያሰበችውን ነገር ለማድረግ እና ዳጣ ከቤት ውስጥ እንድትወጣ ስለፈለገች ያው በተኛችበት እንግዲህ የዳጣን ፀጉር ለመቁረጥ እየሞከረች ነበረ። ዳጣ ደግሞ እየተገለባበጠች ፀጉሯን ልትቆርጠው አልቻለችም ማለት ነው ዳጣ። ምክንያቱም ዳጣ እየተገለባበጠችባት ስለነበረ ኤቢ ፀጉሯን መቁረጥ አልቻለችም። እናትየዋ ግን አባትሽ ቢሰማ ራሱ ምን እንደሚልሽ አስበሽዋል? እንዴት እያደረግሽ ነው? ከየት እያመጣሽ ነው? ቆይ ይሄንን ወሬ የምታወሪው ብላ በጣም ነው የተቆጣችው። እናም ኤቢም እንግዲህ አጋዣቸውን እኔ ምልሽ አንቺ ግን ቆይ ለምንድን ነው ስለ ዳጣ ማውራት የምትፈልጊው? በቃ ደስ የምልሽ እያለች ስትላት አጋዣቸው ደግሞ ወይ ብዙ ጊዜ ያወራለሁ እንዴ እኔ ስለ ዳጣ የሚል መልስ ስትመልስላት አሁን ራሱ እኮ ስለ ዳጣ እያወራሽ ነበረ። አጋዣቸውም ደግሞ ስለ ዳጣ በተደጋጋሚ ባወራላት ራሱ በጣም ጥሩ ልጅና የምትወደድ የቤታችን ድምቀት ልጅ ናት። ለዛም ይሆናል በተደጋጋሚ ስለሷ የማወራው ነበረ መልሷ። አጋዣቸውም ኤቢን እንግዲህ አንቺ እንደዚህ በጣም እያናደደሽ እና ዳጣን ልትጠልያት የቻልሽበት ምክንያት እኔ ጠንቅቄ ያውቀዋለሁኝ። ከናታን ጋር ለምን አንድ ላይ ሆነች ብለሽ ነው አይደለ ስትላት፣ ኤቢ ደግሞ ናታንን እንደማይፈልግ ሰው ትሆንና ከፈለገች አዝላ መዞር ትችላለች፣ እኔ ስለሱ አይመለከተኝም የሚል ንግግር ነው የተናገረችው። እሷም ደግሞ ኤቢዬ እባክሽን አትፍሪ፣ ዳጣ እኮ ከናታን ጋር ያላት ቀረቤታ ሳቅና ጨዋታ ስለምትወድ ነው እንጂ በሌላ ነገር አይደለም የቀረበችው። ስለዚህ አንቺ አትፍሪ፣ በቃ አንቺ ከሱ ጋር ቀጥይ። ኤቢም እዚህ ቤት ከመጣች በኋላ ዳጣ ናታንን ብቻ አይደለም የራሱ ያደረገችው፣ አባዬም እሷን ነው የሚወደው። ውሃን ብትሆን ከእሷ ጋር መጫወት ከእሷ ጋር መዝለል ብቻ ነው የሚያስደስታት። ስለዚህ ናታንን ብቻ ነው ወደ ራሱ ያደረገችው ብለሽ አታስቢ። ቤት ውስጥ ያለውን ሰው ሁሉንም ወደ ራሱ አድርገዋለች ከእኔና ከእናቴ በስተቀር። ግን ደግሞ መጥፎ እንደሆነች ማንም ሰው አላወቅባትም። እኔና እናቴ ብቻ ነን በደንብ ያወቅናት ልጅቷን። አባዬም በጣም ነው የሚወዳት። ከዚህ ከቤት ራሱ እንዴት ብላ እንደምትወጣ ምንም አላውቅም። እኔ ደግሞ እንድትወጣ እንድትሄድ እፈልጋለሁ። አጋዣቸውም ኧረ ተይ ኤቢዬ ተይ፣ እንደዚህ አይባልም። እኔም እኮ በጣም ነው የምወድሽ፣ ሁላችንም ደግሞ እንወድሻለን። ኤቢ አይ አትወዱኝም፣ እያስመሰላችሁ ነው እንጂ ብትወድኝማ ኖሮ እንደዚህ ባላደረጋችሁ ነበረ። የናታን እናትም እንግዲህ ልጇን ናታን ትምህርት ከጨረሰ በኋላ ማግባት እንዳለበት እያወራችሁ ነው። ናታንም ደግሞ ሀሪፍ ጥሩ ሴት ከተገኘች እሱማ ግድ ነው አገባለሁ እንጂ እማዬ የሚል መልስ መልሶላታል። እናትየዋ ግን ሩቅ መሄድ እንደማያስፈልጋቸው እዚሁ ቤት ውስጥ ለሱ የምትሆን ልጅ እንዳለች ነበር የጠቆመችው። ግን ደግሞ እሱ እናትየዋ የጠቆመችውን ልጅ በጭራሽ አይፈልጋትም፣ ኤቢን ማለት ነው። ከሆነም የሚፈልገው ዳጣን ነው። ዳጣ ግን ከጨዋታና ከመዝለል ከመሳቅ ውጪ ቁም ነገር የምታውቅ አትመስለኝም። በቃ ፈታ ያለች ልጅ ናት፣ ምንም አይነት ነገር የማይደበራት። ኤቢ ናታን በተኛበት መኝታ ክላስ ውስጥ ድረስ ገብታ እሱን ያልሆነ ቦታ ውስጥ ለመክተት ፈልጋ ነበረ። ግን ደግሞ በራሷ ጊዜ ስትነካካው ተነሳ። እናም ደነገጠ። አንቺ ያምሻል እንዴ? እዚህ ክላስ ውስጥ ምን ትሰሪያለሽ? ለምንድን ነው የመጣሽው? ይላታል። ኤቢም ውይ አንተ ደግሞ ፋራ ነህ እንዴ? አይገባህም እንዴ? የሚል መልስ ስትመልስለት፣ ፋራ ስትይ እኮ ገበሬ እያልሽ እየሰደብሽኝ ነው የሚል መልስ ነው የመለሰላት። ፋራ ማለት ግን ገበሬ ማለት ነው እንዴ? አይ ናታን ተሳስተሃል። እናም ቆይ አንቺ ልጅ ግን ምን ሆነሽ ነው? ፍቅር ይዞሻል እንዴ? የሚልም ጥያቄ ጠይቋት ነበረ። እሷ ግን አዎ ይዞኛል ለማለት እየፈራች ለመናገርም ፈልጋ ግን ደግሞ ፈርታለይ። አይገባህም እንዴ ፋራ ትላለች በተደጋጋሚ። አይ በቃ እንግዲህ ማትናገሪ ከሆነ የራስሽ ጉዳይ፣ እኔ ምንም ላቅልሽ አልችልም ብሎ ግልምጥ ያደርጋታል። መጨረሻ ላይ እንደምታፈቅረውን ሳትነግረው ከመኝታ ክላስ ውስጥ ፋራ ብላ ትሳደብና ጥላው ትወጣለች። ይሄ ነገር ናታን ግራ አጋብቶታል። ቆይ ልጅቷ ምን እየሆነች ነው ያለችው? እኔ ለሷ ምንም አይነት ፍላጎት የለኝም። ስለዚህ ለምንድን ነው የምትከታተለኝ? ለምን አተወኝም? እያልም እያወራ ነው። ኤቢ ደግሞ በጭራሽ ናታንን ልትተወው አትችልም። ምክንያቱም ታፈቅረዋለች። ግን ደግሞ አፈቅረሃለሁ ብላ ለመናገር ፈርታለች። ያው አንዳንድ ሴቶች ከራሴ ጀምሮ ማለት ነው ወንዶችን አፋውጥተን አፈቅራችኋለሁ ስንል ምን አይነት ስሜት ይሰማናል መሰላችሁ? የተበለጥን ወይም ደግሞ ለነሱ በጣም ዝቅ ያለን መስሎ ነው የሚታየን።
ለዛ ነው መሰለኝ ኤቢም እንግዲህ ይህ አይነት አመለካከት አላት ብዬ ነው የማስበው እንጂ ልክ ገባች አይደል መኝታ ክላሱ እንደገባች ፍቅር ይዞሻል ሲላት አዎ ፍቅር ይዞኛል ካንተ ብላ መናገር ትችል ነበረ። ናታንም በእርግጥ አውቆባታል፣ ግን ያው ከራሷ ከአፏ ልስማ ብሎ ነበረ። እሷም ደግሞ በሰዓቱ አልተናገረችም። በቀጣይ ክፍል ላይ እንግዲህ የዳጣን ፀጉር ስትቆርጥ ነው ያለቀው። ፀጉሯን የእውነት ቆርጣ ወስዳ ዲኤንኤ ያስመረመረች ይሆን ወይንስ ምን ይሆን የሚለውን ደግሞ አብረን የምናይ ይሆናል። ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ።